እናንተ ሰርፕራይዝ እንዴት ነው አማርሽ? አመሰግናለሁ። እወዳችኋለሁኝ። እናመሰግናለን። እኛ ይሄን የመሰለ ሰርፕራይዝ አድርገን እስኪ እንዴት ነው ወደድሽው? ፈንዲሻሩም በጣም ነው የሚያምረው። እስኪ ይሄን የመሰለ እንግዲህ ዲኮሬት ባላችሁ እሺ፣ ባላችሁ ነገር ከረሜላው፣ ቸኮሌቱ ምናምኑ ታየለ ነገር የለም። አያችሁት አይደል? በቃ ባላችሁ ነገር ተደስታችሁ እንደዚህ ሰርፕራይዝ መደረግ ትችላላችሁ ጓደኛሞች ማለት ነው። እንግዲህ ያው ለጦይባ ነው ይሄ ጦይባ ቻናል ነው። እሺ እና እየገባችሁ እዩት። ጦይባ ቤት ነው ሄድሽ? ጦይባ ቤት ነው ሄድኩ ዛሬ። ይሄው ጦይባ ነይ እያለች ነው እንግዲህ ምን እንዳየችብኝ አላውቅም። ነይ በጣም እየናፈኳት ሁሉ ስለምትወድሽ ነው ነው መሰለኝ። ይሄ ነገር እኔ ምንም አልገባኝም። የሺው ወድጄዋለሁ። በጣም ቆንጆ ነው። እና ገና መጣሽ በጣም መረሮክሽ አንድ እኮ እየጠበኩሽ ላንቺ ብዬ አመሰግናለሁ ጓደኛዬ። ያው እንግዲህ መልካም ጓደኛሞች በመሆን አርአያ እንሆናለን ብለን እናስባለን እና ሌላው ወደፊት ጥሩ ነገሮች እንሰራለን ብለን እናስባለን ማለት ነው። እንግዲህ አበረታቱን። እንግዲህ 1000 ሰው ያስፈልጋል ዩቲዩብ እና 1000 ሰው ያስፈልጋል። ከዛ ደግሞ ሰዓቱ መታየት አለበት፣ ሙሉ ሰዓቱ መታየት አለበት። ጫፍ ላይ ብቻ ጊት እያደረጋችሁ ስክሮል ብታረጉ ከሆነ ታይሙ ይፈልጋል። 4000 ሰዓት ነው የሚያስፈልገው ቢያንስ ለሞኔታይዝ ለመሆን ወይም ደግሞ ወደ እንትኑ ዩቲዩብ እንዲመዘግበው ማለት ነው። ታቻላለ ዩቲዩብ ሬጂስተር ካደረገው ወይም ከመዘገበው በኋላ ምንድነው ክፍያ ያስጀምራል። ከዛ በኋላ በቪው ነው የሚከፈለው ማለት ነው። ምንም ሆነ ምንም ማንኛውም ሰው ብቻ ጊዜውን እስከሚልበት ድረስ ምን ይፈልጋል? የሆነ ነገር ይፈልጋል እንጂ አሁን ይሄንን የምንሰራበት ምናምን የሆነ ነገር ስለሚያስፈልገን ምንድነው አሁን የሚያስፈልገው የእናንተ እይታ፣ የእናንተ ቪው፣ የእናንተ ድምጽ ያስፈልገናል ትላለች ጦይባ። እሺ እናመሰግናለን። ያው በዚሁ ቀጥሉበት። እኛም ደግሞ አብረን እንመጣለን። ብረድም እየሆን ያው እሷም እኔም አንድ ላይ ነን። መዲና መኮንን እና እኔ አንድ ላይ እንሰራለን ብለናል፣ አስበናል። ያው ዛሬም በዚህ ተገናኝተናል። ለሚቀጥለውም በአንዳንድ ቦታዎች እንዲሁ እንገናኛለን። እናንተም ከኛ ጋር በመሆን አብራችሁን ሁኑ። ለሚቀጥለው እስከምንገናኝ ድረስ መልካም